ቤታችን ውስጥ ሶኬቶች ይቃጠላሉ። ለምን? ቤታችን ውስጥ የቀለጡ የተበጣጠሰ ኮኔክሽን እንዲሁም በየቦታው የተሳቡ ኤሌክትሪክ ማራዘሚያ ገመዶችን እናያለን። ይህ ለምን ሆነ? ሰላም፣ እንዴት ናችሁ? እንኳን ወደ አምባ ኤሌክትሪካል ሶሉሽን በደህና መጣችሁ። አብዛኛው ኤሌክትሪካል ፕሮብለም የሚጀምረው ኢንስታሌሽን ስንሰራ ሳይሆን ገና የዲዛይን ስራ ሲሰራ። ምክንያቱም አውቶካድ ድሮይንጋችን ላይ ስህተት የሆነ የሶኬት አቀማመጥ ካለ ከምንፈልገው ቁጥር አኳያ በጣም አነስተኛ የሶኬት ቁጥር ካስቀመጥን በዚህም የተነሳ ኦቨርሎዲንግ ሊኖር ይችላል። እንዲሁም የኤሌክትሪካል አደጋዎችም ሊከሰቱ ይችላል። ለእይታ ማራኪ ያልሆነ በየቦታው የተሳበ የተራዘመ ኤሌክትሪክ ኬብል ማየት የተለመደ። በዚህ ቪዲዮ በአንድ በተሰጠ ክፍል ውስጥ ምን ያህል ሶኬቶች እንደሚያስፈልጉን እና ድሮይንግ ላይ እንዴት በትክክል ማስቀመጥ እንዳለብን በደንብ ፕራክቲስ እናደርጋለን። ፕሊዝ ቪዲዮን ከመጀመራችሁ በፊት ቪዲዮን ላይክ በማድረግ እንዲሁም ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንድትጀምሩ ስል በአክብሮት እጠይቃለሁ። ጄኔራል ፐርፐስ ሶኬት ምንድን ነው? ቤታችን ውስጥ የሚገኙ በኤሌክትሪካል ኢነርጂ የሚሰሩ ከቀላል እስከ መካከለኛ ኤሌክትሮሜካኒካል እቃዎችን በምንጠቀምበት ጊዜ ኤሌክትሪካል ኢነርጂ ያስፈልገናል። ይህንን ኤሌክትሪካል ፓወር ለእነዚህ ሳፕላይ የሚያደርጉልን ወይም የሚያቀርቡልን እነዚህ ጄኔራል ፐርፐስ ሶኬቶች ናቸው። እነዚህ ሶኬቶች ብዙ ጊዜ የቤታችን ውስጥ የሚያገለግሉት ቴሌቪዥኖችንና ዲኮደሮችን ስንጠቀም፣ ስልካችንን ቻርጅ ለማድረግ፣ ላፕቶፖች እና ዲስክቶፖችን በምንጠቀምበት ጊዜ፣ ቋሚና ተንቀሳቃሽ የሆኑ መብራቶች ማብራት ስንፈልግ፣ ለመሬት ላይ መብራቶች እና ትናንሽ የቤት ውስጥ መገልገያ እቃዎችን በምንጠቀምበት ጊዜ እነዚህ ጄኔራል ፐርፐስ ሶኬቶች ያስፈልጉናል። ብዙ ጊዜ እነዚህ ጄኔራል ፐርፐስ ሶኬቶች የከረንት ካፓሲታቸውን ስናይ ባለ 16 አምፔር ወይም ባለ 20 አምፔር ካፓሲቲ ያላቸው አብዛኛው መኖሪያ ቤት ውስጥ ባለ 16 አምፔር ሶኬቶች የተለመዱ ናቸው። ብዙ ጊዜ እነዚህ ባለ 20 አምፔር ሶኬት የምንላቸው በአዳዲስ ቤቶች፣ ዘመናዊ ቤቶች ላይ ሊገኙ ይችላል። ነገር ግን ጄኔራል ፐርፐስ ሶኬቶችን እንደ ምድጃ፣ የውሃ ማሞቂያ ላሉ ከባድ ኤሌክትሪክ ጭነት ላላቸው ወይም ኤሌክትሪካል ሎድ ላላቸው ኤሌክትሮሜካኒካል ሲስተሞች መጠቀም አይመከርም። በአንድ ክፍል ውስጥ ምን ያህል ሶኬቶች ያስፈልጉናል? በአንድ በተሰጠ ክፍል ውስጥ የሚያስፈልጉን የሶኬቶች አይነትና ብዛት እንደየክፍሎቹ አይነት ተግባርና ስፋት ይለያያል። ለምሳሌ ይሄን ሊቪንግ ሩም ብንወስድ እዚህ ሊቪንግ ሩም ላይ ከ3 እስከ 4 የሆኑ ዳብል ሶኬቶች ሊያስፈልጉን ይችላል። ምክንያቱም እዚህ ሊቪንግ ሩም ላይ ሶኬቶች የሚያስፈልጉን ለቴሌቪዥኖች፣ ለዲኮደሮች፣ የድምፅ ሲስተም ካለ ለድምፅ ሲስተሞች፣ ለማቀዝቀዣዎች፣ ለኤሲ ሲስተምስ፣ ለሞባይል ቻርጂንግ፣ መሬት ላይ ላሉ መብራቶች፣ ለዋይፋይ እና እንዲሁም ለሌሎች አስፈላጊ ለሆኑ ነገሮች ሁሉ ሊያገለግሉ ይችላል። ስለዚህ እዚህ ሊቪንግ ሩም ላይ የሚያስፈልጉን ሶኬቶች ወይም የምናስቀምጣቸው የሶኬት ብዛት ይሄን ታሳቢ ያደረገ ሊሆን ይችላል። እዚህ መኝታ ክፍል ስንመጣ 2 ሶኬቶች ሊበቃን ይችላል። አንደኛውን እዚህ ከመኝታ ካልጋው አጠገብ ልናስቀምጥ እንችላለን። ሁለተኛውን ደግሞ በተቃራኒ አቅጣጫ እዚህ አካባቢ ልናስቀምጥ እንችላለን። እዚህ መመገቢያ ክፍል ስንመጣም እንደ አስፈላጊነቱ 2 ወይም 3 ሶኬቶች ሊበቃን ይችላል። እዚህ ጋር ልብ ማለት ያለብን እዚህ ህንፃ ላይ ወይም እዚህ ቢልዲንግ ላይ ለተሰጠን ለእያንዳንዱ ክፍል አስፈላጊ ሆኖ በተገኘበት ቦታ ሁሉ ሶኬቶችን በአግባቡና የሶኬት አይነትና ብዛታቸውን በትክክለኛው መንገድ ማስቀመጥ አለብን። በአውቶካድ ውስጥ ሶኬቶች እንዴት ማስቀመጥ ይቻላል? በአውቶካድ ድሮይንግ እነዚህን ሶኬቶች ትክክለኛውን ምልክት ተጠቅመን ማስቀመጥ አለን። እዚህ ጋር ይሄ የዳብል ሶኬት ሲምፖል ነው። ይሄ ደግሞ የሲንግል ሶኬት ሲምፖል ነው። እዚህ ጋር ለዚህ ድሮይንግ የተጠቀምኩት ማለት ነው። እነዚህን መጀመሪያ ላየር ክሬት አድርገን መፍጠር አለን። እዚህ ጋር እኔ ይሄን ላየር በዚህ በፒንክ ከለር የተቀመጠውን ላየር ለነሱ ክሬት አድርጌያለሁ ማለት ነው። አሁን እነዚህ ሶኬቶች ለዚህ ክፍል ማስቀመጥ እንችላለን። ለዚህ ክፍል ከ3 እስከ 4 ዳብል ሶኬቶች ያስፈልጉታል። ስለዚህ ይህን ዳብል ሶኬት ኮፒ ላድርግና እዚህ ጋር ላስቀምጠው። አንደኛው ሌላኛውን እዚህ ጋር ማስቀመጥ ይችላል። ሮቴት ኮማንድ ተጠቅመን ይህን ሮቴት ብናደርገው እዚህ ሙቭ ኮማንድ እንጠቀምና በዚህ ብናስተካክል እዚህ ጋር ይሄንን ሮቴት ኮማንድ ተጠቅመን ሮቴት እናደርገው ወደ ክፍሉ አቅጣጫ። ዜን ሙቭ ኮማንድ ስኬሉን ከዚህ ክፍል ጋር ትንሽ ፊት ብናደርገው አሁን ለዚህ ሊቪንግ ሩም 3 ዳብል ሶኬቶችን ተጠቅመናል። አንደኛውን እዚህ ጋር አደረግነው፣ ሁለተኛውን እዚህ ጋር፣ ሶስተኛውን እዚህ ጋር አድርገናል። ሶኬቶችን በምናስቀምጥበት ጊዜ የት ጋር ብናደርጋቸው የተሻለ ይሆናል የሚለውንም ታሳቢ ማድረጋል። እዚህ ሩም ላይ እኔ እዚህ ጋር እዚህና እዚህ ቢሆን በጣም የተሻለ ነው በሚል አስቀምጫል። እዚህ ቤድሩም ላይ 2 ሶኬቶች ያስፈልጉኛል። አንደኛውን ሶኬት እዚህ አካባቢ ባስቀምጠው፣
ሁለተኛውን ደግሞ ከዚህ በተቃራኒ እዚህ አካባቢ ማስቀመጥ እችላለሁ። ይሄንን ኮፒ እናድርግና እዚህ ጋር እንውሰደው። ዜን ሮቴት እናድርግ። ዜን ሙቭ ማድረግ እንደዚህ። እዚህ ቤድሩም ላይ ሁለት ሶኬት ስለሚበቃኝ አንደኛውን ከዚህ ከአልጋው አካባቢ ያስቀመጥኩትኝ፣ ሁለተኛውን ደግሞ እንደዚህ በተቃራኒ እዚህ ጋር አስቀመጥኩት። በዚህ መሰረት እዚህ ህንፃ ላይ ላሉ ለእያንዳንዱ ክፍል የሚያስፈልጋቸውን ሶኬቶችን ብዛትና ቦታ አስቀመጥኩ። እዚህ ኤክስተርናል ሊቪንግ እዚህ ጋር ስመጣም እዚህ ጋር አንደኛውን ሶኬት እና ሌላኛውን እዚህ ጋር አስቀመጥኩኝ። እዚህ G+1 ላይ ስመጣም ለሚያስፈልጉ ቤቶች እዚህ ጋር ለእያንዳንዱ ሩም የሚያስፈልገኝ የሶኬት አይነትና ብዛት በሚያስፈልገው ቦታ አስቀምጫለሁ። እዚህ ጋር ሶኬቶችን በምናስቀምጥበት ጊዜ ማድረግ ያለብን ዋና ዋና ነገሮች፣ አንደኛ በምንም አይነት መንገድ ቢሆን ሶኬቶችን ስናስቀምጥ ከበሮች ጀርባ ማስቀመጥ የለብን። ለምሳሌ እዚህ መኝታ ክፍል ላይ ስንመጣ ሶኬቶች፣ እነዚህ ሶኬቶች እዚህ ከዚህ በር እዚህ ጀርባ ላይ ማስቀመጥ የለብንም ወይም አይመከርም። ሁለተኛ እንደዚህ ሶኬቶችን በምናስቀምጥበት ጊዜ ጥሩ የሆነ እይታ መፍጠር ያስፈልጋል። ሶስተኛ በእያንዳንዱ ክፍል ስራዎች የሚሰሩበትን ቦታ ለይቶ ማወቅ። ሞስት ፕሮባብሊቲ የት ጋር ብናደርገው ሶኬቱን በጣም የተሻለ ነው የሚለው እኛ ጄጅ ማድረግ። ለማጠቃለል ያህል ሶኬቶችን በዚህ መንገድ ማስቀመጥ ያስፈልጋል። በሚቀጥለው ቪዲዮ ሌሎች የሶኬት አይነቶችን ማለትም ለምድጃ፣ ለእንጀራ ምጣድና ለውሃ ማሞቂያ የሚያስፈልጉ የሶኬት አይነቶችን ፕራክቲስ እናደርጋለን። በዚህ ቪዲዮ ጠቃሚ ነገር ካገኛችሁበት ቪዲዮን ላይክ ማድረግ እንዲሁም ቻናላችን ሰብስክራይብ ቢያደርጉ በተከታታይ የምንለቃቸውን ቪዲዮዎች በቀላሉ ማግኘት ትችላላችሁ። ታንክ ዩ ቬሪ ማች ፎር ዮር ዋቺንግ።